ካባ ኢንተርቴይንመንት እድሜው መገስገሱ ከንቱ ሰው ዘንግቶት ነገ አልፎልኝ ይላል ማለፉን ረስቶት አይቀር መንፈራገጥ ያው ሆድ እስኪሞላ ወድቃ እስክትሰበር ሕይወት እንደ ሸክላ ድምጻዊት ማህደር ምትኩ እባላለሁ። ተወልጄ ያደግኩት ኮልፌ ቀራኒዮ 18 አካባቢ ነው። እዛ ነው ተወልጄ ያደግኩት። ሙዚቃው ዓለም ላይ ተቀላቀልኩት ያው መጀመሪያ የልጅነት ፍላጎት ነበረ። ከዛ በኋላ ግን ባላገር ውድድር ላይ ተወዳድሬ በዛው ያው የሰቡም ግፊት ነበረ። በዛ ነው ወደ ሙዚቃው ለመቀላቀል የሞከርኩት። የተነሳውበት ወደ ዳተን አካባቢ አባይ የሚባል ክለብ ላይ እዛ ነው መሰረቴ የጀመርኩበትም ብዙ ነገር ያወቅኩበት ሙዚቃን ምን እንደሆነ ያየውበት እዛ በመስራቴ ነው እና እዛን የጀመርኩትኝ። አሁን ላይ ዮዳ አቢሲኒያ በመስራት ላይ ይገኛለሁ። የማደንቀው ሂሩት በቀለ ከካባ ኢንተርቴይንመንት ጋር የተገናኘ ነው። ያው በቲክቶክ ፕላትፎርም በዛ አጋጣሚ የተገናኘ ነው እና ያው እዛ ላይ አይተውኝ ያለኝን ችሎታ በማየት ያው ፕሮዲዩስ አድርገውኛል። ከዛ ነው ካባ ኢንተርቴይንመንት እያደረገ ያለው በጣም ለጀማሪያን ወይም ላልወጡ ልጆች አዲስ ለሆኑ ሙዚቃው ላይ መቀላቀል ችሎታው ያላቸው ላልተቀላቀሉ ልጆች ሙዚቃው ላይ ላልገቡ ልጆች ጥሩ እንቅስቃሴ እያደረገ ነው። ጥሩ ድጋፍ እያደረገ ነው። ቪዲዮው በዚሁ ብዙ ጥሩ ልጆች ጎበዝ ልጆች ይወጣሉ የሚል ተስፋ አለን። አቀበቱን ስውጣ አሻቅቤ ቁልቁለቱን ስውርድ ባሳቤ ረጅሙን መንገድ ሲያያዘው እንደማንገናኝ ልቤ ሲያውቀው ትኩሱ ፍቅራችንን አስቤ ተንገበገብኩ በሐዘን ቆስሎ ልቤ ቀና ብዬ ሳየው ኮረብታውን ዝቅ ብዬ ስቃኝ ሸለቆውን ወፎች ቀለማቸው ዝማሪያቸው ከተፋሉ ባይኔ አንተን ይዘው በስተ ምስራቅ ጀንበር ብቅ ስትል ከአድማሱ ባሻገር አይኔን ስጥል ወንዙ ሲወርድ ድምፁን ሰልቦ ሲሄድ ወደ አንተ ይዞኝ ጥርግ በሰመመን። ይህን ይመስላል። እሺ አዲሱ ስራዬ እሱ ማዶ ይሰኛል። ግጥም ዜማ ቅንብሩን ሁሉንም የሰራልኝ የአብስራ ካሳ ይባላል። ከሱ ጋር ነው ያው ይሄን ግጥም ዜማ ቅንብሩን የሰራልኝ እሱ ነው። ለቀጣይ እንግዲህ ያሰብኩት ያው ማለት በጥሩ ሁኔታ ሰው ጆሮ ሊደርስ የሚችል ሰው ጋር ጥሩ ተቀባይነት ሊያገኝ የሚችል ስራዎችን ይዤ ለመምጣት ያው የቻልኩትን እሞክራለሁ። ይሄን
ማመስገን መፈልጋቸው ሰዎች ያው በዙሪያ ያሉት ያው ከመጀመሪያም ጀምሮ ከልጅነቴም ጀምሮ ፍላጎቴን የሚያውቁት ቤተሰቦቼ ነበሩና ቤተሰቦቼ ናቸው መጀመሪያ ብዙ ነገሮችን እንዳደርግ እየረዱኝ የነበሩት። ከዛ በተረፈ ግን ጓደኞቼ በተለይ ያብስራ ካሳ፣ ሳሙኤል አይናለም በጣም ለኔ ጥሩ፣ ከዛ በተጨማሪ እጅጉን በጣም ጥሩ እዚህ ደረጃ ምን እንዲደርስ በይበልጡን ያው ተገናኝተን ነው ይሄ ቲክቶክ ፕላትፎርምን ያገናኘን። እጅግ በጣም እኔን በመደገፍ በማገዝ ሲረዳኝ የነበረው ያባግርሻ ልጅ በሚባል ያው የቲክቶክ ስሙ ነው የሚታወቀው። ኤፍሬም ወይም ቅዱስ ነው እኛ ያው የምንለው እና እሱ ነው እዚህ ደረጃ እንዲደርስ ስራውም ጥሩ ሆኖ እንዲመጣ ያደረገልኝ እና ብዙ ሰዎችን መጥቀስ እችላለሁ። ያው ክለቡ ላይም ሲያግዙኝ የነበሩ በምሰራበት ሰዓት አባይ ያለው ባለቤቶቹ ሙዚቀኞቹ በሙሉ ሲያግዙኝ የነበሩት ያው ጠቅሼ ስለማልጨርሰው ነውና በጣም ብዙ ሰዎች አሉ እና ሁሉንም ማመስገን እፈልጋለሁ። በጣም እግዚአብሔር ያክብርልኝ። ቲክቶክ ላይ ማማቃችሁ እኔን ስታግዙኝ ስታበረቱኝ የነበራችሁ ሰዎች በሙሉ ያው ይሄ ለማለት ጊዜው አይበቃም። እግዚአብሔር ያክብርልኝ ሁላችሁንም በጣም ነው ማመሰግነው። ቀጣይ ሳምንት ያው በአዲሱ ስራዬ እመጣለሁ በካባ ኢንተርቴይንመንት እሱ ላይ ይለቀቃል የሚቀጥለው ሳምንት እና እዛ ላይ የገባችሁ መልካም ትብብራችሁን ድጋፋችሁን እንድታሳዩኝ ከወዲሁ በአክብሮት ጠይቃለሁ። ያው ጥሩ ስራ ነው እና እናንተም በጥሩ ሁኔታ እንደምትቀበሉኝ ተስፋ አደርጋለሁ። አመሰግናለሁ። እሱ ማዶ ሆኖ ይሳቅ በውበቱ ስሳቀቅ በስብናው ቢማርከኝ ተሸነፍኩኝ ፍቅር ያዘ